አስተዋውቅ ለአድማጮች ነው። እሺ አንድም ቀረብ ያደርገናል በሚል ነው። አዎ ውይይት ያደርገዋል ካልሆነ የትእዛዝ መቀበልና መስጠት ነው የሚመስለው። እሺ መልካም አመሰግናለሁ። ዲያቆን ዳንኤል ዛሬ ለየት ያለ ፕሮግራም ነው የጋበዝንህ። ሰሞንኛው የአገር ሁኔታ አሳሳቢ የሆኑ ሁነኛ መላ የሚሹ አንገብጋቢ ጉዳዮች አሉና ስለ ኢትዮጵያ ታሪክ፣ ባህል፣ እምነት የኢንተርኔት ገጽህ በትክክል ያሳያል። ትኩረትህን ፖለቲካና ትውፊት ምልከታዎች ይቀርቡበታል ይላል። በኢትዮጵያ ጉዳይ ላይ እንደሚጽፍ ሰው የበኩልህን ሀሳብ እንድትፈነጥቅ ነው። ዛሬ ያለው ሁኔታ ያሳስብሃል ዳንኤል? በመጀመሪያ በጣም ነው የሚያሳስበኝ። ለምን ያሳስብሃል አልልም። ሰዎች የተገደሉበት ውጥረትም የነገሰበት ሁኔታ ለቀናትና ሳምንታት ታይቷልና እስኪ ፈታ አድርገን እንመልከተው። ምን ማለት ነው አሁን እየሆነ ያለው ሁኔታ? ምንስ ሁኔታዎች ሊከሰቱ ይችላሉ? እንዳያያዙ በምን መልኩ መያዝ አለበት የሚለውንም መመለስ እንድንችል። ምንድነው በጣም አሳሳቢ የሚሆነው ኢትዮጵያ ውስጥ እንደዚህ አይነት ህዝባዊ አመጾች ወይም ደግሞ የህዝብ ጥያቄዎች ወይም በየቦታው የምንሰማቸው አይነት ከዛም በጎን የምናያቸው ከዘርና ከአካባቢ ጋር ያሉ ጥቃቶች ወይም ድምጾች ከዚህ በፊት አልነበሩም ማለት አይደለም። ግን ዘመናቱ የሚሰጧቸው ማቀጣጠያ ወይም ደግሞ ችግሩን የመመልከቻ እድሎች አሉ። ለምሳሌ ከዛሬ 20-30 ዓመት በፊት እንዲህ አይነት ነገሮች ሲፈጠሩ ከአንዱ ቦታ ያለው መረጃ ሌላ ቦታ የመድረስ እድሉ በጣም ዘገምተኛ ነው። ላይደርስም የመቻል እድል አለው። አሁን የመረጃ ዘመን ላይ ሆነን እያንዳንዷ የምትተነፈሰው ትንፋሽ ለሁሉም በሚዳረስበትና ነገሮችን መደበቅ በማይቻልበት እዚህ ጊዜ ላይ ሲሆን ደግሞ ጉዳዩን ለመፍታትም እድል ይሰጣል። ካልፈታነውም ደግሞ ችግር ለማምጣትም እድል ይሰጣል። ለሁለቱም እድሉ እሳትና ውሃ አቅርቤልሃለሁ እንደሚለው ሁለቱም እኩል እድል ያላቸው ስለሆኑ ነው በጣም አሳሳቢ የሚሆነው። ማቀጣጠያ ብለሃቸዋል ዳንኤል። የማህበራዊ መገናኛ ብዙሃኑን አንዱ የአገር ጫፍ የተከናወነ ድርጊት በእጅ ስልካችን ብቻ በሌላው ጫፍ ወዲያውኑ በዚያችው ሰዓት የሚታይበት ዓለም ላይ ስለሆነ ያለ ነው። ይህ ሁኔታ ለበጎም ለአደጋውም ሊዳርግ ይችላል የሚል መንፈስ ይመስለኛል እየጠቀስክ ያለኸው። አዎ ለሁለቱም ነው። በጎም ልንጠቀምበትና መረጃ ተለዋውጠን አሁን አንድ ለማድረግ እንደ ድሮው መዋቅሮች ምኖች ሳያስፈልጉ ሰዎች ሀሳብ እየተለዋወጡ ለአንድ ጉዳይ ወዲያና ወዲህ እየተጠራሩ ስራ መስራት የሚቻልበት ዘመን ላይ ተደርሷል። ይሄንን ለበጎ ከተጠቀምነው ለሀገራዊ አዎንታዊ ለውጥ ለማህበራዊ ለውጥ ልንጠቀምበት፣ ካልተጠቀምነው ደግሞ ማንፈልገውም ነገር እንደዚሁ ልንጠቀምበት እንችላለን። ለሁለቱም ምንድነው በሀገራችን እፍ ያነዳል እፍ ያጠፋል ይባላል። እሳቱን እፍ ብለህ ልታነደው እንደምትችለው እፍ ብለህ ልታጠፋው ትችላለህ። እፍ ባለቱ ተመሳሳይ ነው። አንተ ለምን ልትጠቀምበት የሚለው ነው ወሳኝ። ገሩም እንግዲህ የሚያነጋግሩት ጉዳዮች ጥያቄዎች በተለያዩ የህብረተሰብ ክፍሎች ይነሳሉ። ህዝብ ጥያቄ ይዞ የተነሳበት ሁኔታ አለ። ያ ጥያቄና ቁጣ የተስተናገደበት ውጤቱ ያላማረ መሆኑን ተመልክተናል። መንግስት ራሱ ባመነው በርካታ ሰዎች ተገድለዋል። የተቋረጠ አይመስልም ያ ጉዳት እየመጣ ያለበት ሁኔታና ምን አይነት ሁኔታዎች ትኩረት ሊሰጣቸው ይገባል ትላለህ? ህዝብን የሚያዳምጥ መንግስትና መንግስትን የሚያዳምጥ ህዝብ ይላል የመጨረሻው ጽሁፍ። ከትላንት በስቲያ የወጣ ጽሁፍ ነው። ልክ ነው። ምንድነው ይሄ መቼም በአንድ ጊዜ ተፈጠረ ነው ብዬ እኔ አላምንም። ማለት አንድን ፊኛ ስትነፋው ፊኛው ተጣብቆ ከነበረበት የመጨረሻው ጠርዝ እስከሚደርስበት ጊዜ ድረስ እድል አለ። ከዛ በፊት ፊኛው የማስተንፈስና ለጥቅም ያመዋል እድል አለ። እየነፋው በሄድክ ቁጥር ግን ይፈነዳል። ያ የጊዜ ጉዳይ ነው። በአንድ ጊዜ አይደለም የሚመጣው። ፊኛው የመጀመሪያው አየር ከገባበት ጀምሮ የመጨረሻው አየር እስከሚወጣበት ጊዜ ድረስ ያለውን ጊዜ አጠቃቀም ላይ ነው ትልቁ ወሳኝና ይሄ በየመስኩ የተፈጠሩ ከቀበሌ ጀምሮ እስከ ላይ ድረስ በኢኮኖሚ፣ በፖለቲካ፣ በሰብአዊ መብት፣ በመሬት ይዞታ ከመጀመሪያው በክልሎች አከላለሉ በተመሰረተባቸው መርሆች ልዩነቶቻችንን በያዝንበት መንገድ አብዛኛውን በሰራንበት መንገድ የት ላይ ነው አንድነታችን ላይ ነው የሰራነው ወይስ ልዩነታችን ላይ የሰራነው? አጥር ነው ስንሰራ ይኖር ነው ድልድይ ነው ስንሰራ ይኖር ነው የሚሉት እነዚህ ነገሮች ተጠራቅመው በየጊዜው ችግሮቹ እየተፈቱ አዳዲስ መንገዶች እየተተለሙ አገሪቱ ወደምትፈልገው ጎዳና በሰላምና በጤና መሄድ የምትችልባቸው መንገዶች ሳይተለሙ ዝም ብለው የከረሙ ጉዳዮች
ተጠራቅሞ አንድ ላይ መጡ እና እነዚህ ጉዳዮች አንድ ላይ ሲመጡ ለመንግስትም አሁን መፍታት የቸገረው ይመስለኛል። ተጠራቅሞ ብዙ አይነት ጥያቄዎች አንድ ላይ ነው የመጡት። በየራሳቸው በመጡበት ጊዜ መፍታት በጣም ቀላል ነበር። አሁን ሁሉም ጥያቄዎች ሳይፈቱ ኖሩና አንድ ላይ መጡና አንዱን ፈተዋለሁ ስትል አንዱ በዚህ ያፈተልካል፣ በዚህ ያለውን ፈተዋለሁ ስትል በዚህ ያፈተልካልና የድምር ውጤቶች ናቸው። በየጊዜው ያልሰራናቸው ስራዎች፣ መንግስት ያልሰራቸው ያልመለሳቸው ጥያቄዎች። ምክንያቱም አሁን ያለበት ዓመተ ምህረት እንደ ኢትዮጵያ አቆጣጠር 2008 ነው። አሁን ያለው መንግስት እንደ መንግስት የተመሰረተው 1983 ነው። በሁለቱ መሀል ረዥም ዘመናት አሉ። አንድ ልጅ በዛ ጊዜ ቢወለድ 5 ዓመት የሚሞላበት ወጣት ሆኖ ለትዳር የሚደርስበት ጊዜ ላይ ነው ያለውና በ83 አስተሳሰብ፣ በ84 አስተሳሰብ፣ በ85 አስተሳሰብ 2008 ላይ መኖር አይቻልም። ያኔ መልካም ይመስሉ ገና ሀገሪቱን ማወቅ አለ፣ ሁኔታዎችን መርዳት አለ፣ ማረጋጋት አለ፣ ካለፈው ነገሮች መምጣት አለ። ቆይቶ ግን ተሳሳቱትን ማስተካከል፣ የተጣመሙትን ማቃናት፣ የጎደሉትን ማሟላት የሚቻልበት በቂ ጊዜ ነበርና እነዛ አለመደረጋቸው ድምር ውጤት ነው አሁን የምናየው። ድምር ውጤት ብለሃል ዳንኤል። በጊዜ ውስጥ የተነሱ ጥያቄዎችን በአግባቡ በቦታውና በወቅቱ መፍታት አንድ ነገር ነው። አሁን ላሉ ጉዳዮችስ ከጥያቄዎቹ ባሻገር መልስ በሚሰጥበት ሁኔታ ነው መገምገም የምንችለውና ለተነሱት ጥያቄዎች የተሰጠውን መልስ ትክክል ነው ወይ የሚለውን መጠየቅ ያስችላል። መልስ አለመስጠትም መልስ ነውና አሁን ያሉትን ችግሮች በቅጡ መረዳት አለ ወይ? በትክክል መንግስት ተረድቶት መልስ ትክክለኛ መልስ ሰጥቶበታል ብዬ አላስብም። ከመንግስት ነው ይሄን ይጠብቅ ነበር። ምክንያቱም አሁን የምናየው ነው ህዝባዊ ነው በአንድ በኩል ያለው፣ መንግስታዊ ነው በሌላ በኩል ያለው። መንግስት የተደራጀ ተቋማት ያሉት አሰራር ያለው ነው። የተሻለ ጉዳዮችን እንዲረዳ የሚጠበቀው ከመንግስት ነው። ምክንያቱም የተደራጀ ብዙ መዋቅሮች ያሉት እስከታች ድረስ መረጃዎችን ለመሰብሰብ ለመተንተን የሚችል ባለሙያም አወቃቀርም አሰራርም ህግም ያለው ተቋም ነው ብለን እናምናለን መንግስት። ስለዚህ ህዝቡን መረዳት የበለጠ የሚጠበቅበት መንግስት ነው። ተረድቶ ደግሞ ትክክለኛው መፍትሄ ለመስጠት አሁን እንኳን ባይችል ወደ ትክክለኛው መፍትሄ እየሄደ መሆኑን የሚያሳዩ መንገዶችን መከተል መቻል አለበት። እኔ ከሚሰጡ መግለጫዎች ጀምሮ ከሚባሉ ነገሮች ጀምሮ እኛ ሀገር የፖለቲካው ቋንቋና የህዝብ ቋንቋ አልተደራረሱ፣ ጎን ለጎን ነው እየሄዱ ያሉት። ስለዚህ ነው መደማመጡ የጠፋው። ኢትዮጵያ ባህል አላት፣ ኢትዮጵያ ስርዓት አላት፣ ረጅም ዘመን የቆየች አገር ናት። ስለዚህ ያ የተለመደውን ባህል እንኳን ተጠቅሞ መንግስት ባህላዊ በሆኑ መፍትሄዎች ለመሄድ የሚችልባቸውን እድሎች በሙሉ እየተጠቀመ ነው ብዬ አላምንም እና የበለጠ እየተወሳሰበ እንዲሄድ ነው እየተደረገ ያለው። ስለዚህ ከመንግስት እኔ መረጋጋት፣ ትዕግስት፣ ተአጥቦ እና ጥበብ ይጠበቃል ባይ ነው። በመንግስት ኃይሎች የተወሰደው የኃይል እርምጃ በብዙዎችም እየተነቀፈ ነው። መንግስትም ቀደም ብሎ ባወጣው መግለጫ የሰው ህይወት ማለፍ እንዳልነበረበት ገልጿል። ሌሎች ትችቶችንም የማቅረቡን ያህል የመንግስትን ስልጣን ለግል ጥቅም የመዋል ዝንባሌ ነው ይላል መንግስት ባወጣው መግለጫ። ያንንም ለማስተካከል የሚወሰድ እርምጃ እንደሚኖር ገልጠዋል። ይህንንስ እንዴት ትመለከተዋለህ? መቼም በሌሎች ዓለማትም እንደምናየው መንግስት ሰዎች ናቸው። መንግስት መዋቅር ነው። መዋቅሩ አይናገርም፣ አያዝም። መንግስት ውስጥ ያሉ ሰዎች ናቸው መዋቅሮችን የሚያንቀሳቅሷቸው እና በመንግስት አሰራር ውስጥ ለሚፈጠሩት ስህተቶችና ጥፋቶች በሙሉ ተጠያቂው መንግስት ነው የሚሆነው። ሌሎችም ሀገሮች እኮ በአንድ ሚኒስቴር በሚኒስቴር ስር ለሚፈጠሩት ጉዳዮች መጨረሻ ራሱን ተጠያቂ አድርጎ በቃ ተሰልጣኝ ያስረክባለሁ የሚለው ቀጥታ ያሰውዬ በስህተቱ ውስጥ ላይኖርበት ይችላል። ቀጥታ ተሳታፊ ኃላፊነቱ የእሱ ነው። እንዲህ አይነት ሰው መመደብ አልነበረበትም ማለት ነው። መቆጣጠር ነበረበት ማለት ነው። ሲያጠፋ መቅጣት ነበረበት ማለት ነው። ስለዚህ እኔ ነኝ የመጨረሻው ብሎ ኃላፊነቱን የሚወስደውና መንግስት ኃላፊነቱን ወስጃለሁ ለተሰሩት ጥፋቶች ይቅርታ። ቢያንስ እኮ እኔ አንድ ነገር ጠብቅ ነበር። እነዚህ ሰዎች በአመፅም ይሁን የሆኑ ሰዎች ገፋፍተዋቸውም ይሁን የራሳቸውን ጥያቄ ይዘው ይሁን የሞተው ኢትዮጵያዊ ሰው ነው። ባለፈው አመት 100% ነው የተመረጡትና የመረጡኝ እነዚህ ናቸው ያላቸው ሰዎች ናቸው እየሞቱ ያሉት። ስለዚህ ቢያንስ ከማንኛውም ነገር በፊት ለሞቱት ሰዎች ምንም መልኩ ለሞቱት ሰዎች እናዝናለን። የሀዘኔታ ስሜት መኖር መቻል አለበት። በቃ አዝነናል፣ ይሄን አላየሁም እና አዝነናል። ይሄን ጥፋት አለ ከተባለ ለጥፋቱ እኛ ኃላፊነት እንወስዳለን መባል አለበት። መንግስት ማለት እኮ ከታች ከቀበሌው ጀምሮ
እስከላይ ያለው አካል ነው። ይሄ ሙሉ ነው መንግስት የሚባለውና ቀበሌውም ለሚያጠፋው ይሁን ዞኑ ለሚያጠፋው መንግስት ሌላ ህዝቡ ሌላ መንግስት የት ያውቃል? አሁን ጠረፍ ያለ ሰው እዚህ ያለውን ፓርላማ የት ያገኘዋል? አያገኘውም እኮ። ለእሱ መንግስት ማለት እዛው አጠገቡ ያለው ሰው እሱ ሲያጠፋ መንግስት አጠፋ ነው የሚለው። ትልቁ ስርዓት የመጨረሻው ኃይል ኃላፊነት መውሰድ አለበት። በተለይ የሰው ህይወትን ያጠፋ እርምጃ ሲሆን ተጠያቂነቱ ያን ያህል መግዘፍ የለበትም ወይ የሚለው ብዙዎችን እያነጋገረ ነው። ዳንኤል ቀደም ብለህ በመግቢያው ጠቆም አድርገሃል። የብሔር ቃና ያለውም ነገር እየተሰማ ነው። ለኢትዮጵያዊ ባህልና እምነት እንግዳ የሆነ በሌሎች ሀገሮች የታዩ የመሰለ ስህተት እንዳይፈጠር በህብረተሰብ ዘንድስ ስልጣን ባላቸው ኃይሎች ላይ መቆጣትና ሁኔታዎች እንዲለወጡ መጠየቅ አንድ ነገር ነው። ነገር ግን በብሔረሰቦች መካከል ለሚፈጠሩ እርስ በርስ ግጭቶች ያልተፈለገ ውጤት በር መክፈት እንዳይኖር ያን አይነት ስህተት እንዳይሰራም ከወዲሁ ማሰብ ይጠይቃልና ምን ትላለህ በሱ በኩል? ልክ ነው። እንደ አንዱ የሚያሳስበኝ ጉዳይ ይሄ ነው። ምንድነው በሀገራችን የሚባል ነገር አለ። አንተ ከበሮውን እዚህ ጋር ስትመታው እዛ ማዶ ያለ ቆርቆሮ ዜማውም ከመዝሙሩም ሳይኖርበት የዚህ ከበሮ ድምጽ ያያነዘረው እሱ ይጮሃል። የምትፈልገው እዚህ ነው፣ ከበሮ ለዜማው ነው የምትፈልገው። እሱ ግን እዛ ማዶ የዚህ ተጽዕኖ መጥቶበት ያልተፈለገው ቆርቆሮ ደግሞ አብሮ ይጮሃል። ልክ እንደዚሁ አንድ ጉዳይ ሲነሳ ማህበረሰቡም ቢሆን በኃላፊነት ስሜት መሆን አለበት። አንዳንዴ የምንጠላውን ነገር እኛው ራሳችን አድርገነው እንዳንገኝ የሀገር ሽማግሌዎች፣ አካባቢው ያሉ ተሰሚ ሰዎች ይሄ አይደለም አላማችን ማለት እንችላለን። የአብዛኛው ሰው ሀሳብ ግን ጥያቄ መጠየቅ ነው። አንዳንዶቹ ይሄንን የዘር ጉዳይ በማጣጣፍ ሁኔታውን መጠቀም ነው። ስለዚህ እነዚህ ሰዎች ተው፣ ይሄ አላማችን አይደለም፣ ይሄን ነገር በኃላፊነት ማድረግ አለ። እንዲያውም በዚህ ጊዜ ማህበረሰብ ታላቁን ጥበቡን ማሳየት ያለበት ለወዲያኛው አካል በሚያሳየው ጥበቃ ነው። አጼ ምኒልክን ሁሌ የምናስታውሳቸው አድዋ ጦርነት ላይ ጦርነቱ ተከናወነ፣ ጣሊያኖች ተማረኩ። ብዙ ህዝብ ጣሊያን ገፍቶ መጥቶ ምን ሊያደርግ እንዳሰበና በገፋባቸው ቦታዎች ምን እንዳደረገ ኢትዮጵያ ወታደሮች ምን አይነት ስሜት እንደነበራቸው ያውቃልና የበቀል ስሜት ነበር። ግን አጼ ምኒልክ ምንድነው ያደረጉት? እነዚህ ምርኮኞች ናቸው ብለው በስራም በጤና ጠብቀው ቁስለኞችን አስታመው ምግባቸውን ሰጥተው ወደ ሀገራቸው እንዲያለባቸው ወደ ሀገራቸው ነው የሸኙት። ይሄ የታላቅነት ማሳያ ነው። ኃላፊነት ያለበት ዜጋ ማሳያ ነውና ይሄ መኖር አለበት። የኢትዮጵያ ባህሏ እንደዚህ ነው የነበረው። ለዛኛው ወገን እንዲያውም ሊጠቃ ይችላል ወይም በአንዳንዶች ዘንድ እንደ ጠላት ለሚታሰበው ወይም በአንዳንዶች ዘንድ የችግሩ መነሻ ተደርጎ ለሚታሰበው ወገን፣ ምክንያቱም እንደ ህዝብ ችግር ፈጣሪ ህዝብ የለም። በህዝብ ስም ችግር ፈጥሮ ሰዎች ይኖራሉ። እንደ ህዝብ ችግር ፈጣሪ ስለሌለ እንደ ህዝብ ማጥቃትም ስለማይገባ ለነዛ ሰዎች በምናሳየው ኃላፊነት የተሰማበት ስራ ነው የህዝቡን ታላቅነት፣ የጥያቄያችንን ታላቅነት፣ የእንቅስቃሴያችንን ታላቅነት ማሳየት ያለብንና በማህበራዊ ሚዲያዎችና በሌሎችም ቢሆን ይሄንን አሉታዊ የሆነ ህዝብን ከህዝብ ጋር ሊያናክስ የሚችል እንግዲህ ድሮ ልጅና ወረቀት ያስያዙትን አይለቅም ነበር። አሁን ደግሞ ልጅና ፌስቡክ ያስያዙትን አይለቅም። ይሄ ነገር ይቀመጣል፣ ለትውልድ ይቆያልና ያ ነገር የሚያዩት ልጆች፣ የሚሰሙት ልጆች፣ የሚጎረጉሩት ልጆች ዛሬ በ7 ዓመት እድሜ ሆነው ከ7 ከ8 ዓመት በኋላ ፌስቡክን ሲገናኙ የሚያዩት ነገር መልሶ ጠባሳ እንዳይጥል በኃላፊነት ስሜት ማድረግ አለብን። ምናልባት አንዳንዱ ነገር ሊያመን ይችል ይሆናል፣ ግን ነገሌ ናቸው ብለን እናስብ ይሆናል። ግን ህመምን ማሸነፍ ነው ትልቁ የትግል ስልት ብዬ ነው የማምነውና ይሄን ካልተከላከልን የምንፈልገውን ለውጥ ብናመጣው በማንፈልገው መንገድ ይመጣና ያ የማንፈልገው ነገር ይደረጋል። በሀገራችን ወደ ገነት በሲኦል በኩል አይኬድም ይባላል። መንገዱ የውጤቱን ያህል ወሳኝ ነውና አዎ በገነት መንገድ ከሄድ በገነት ነው እንጂ በሲኦል በኩል አድርገህ ገነት ሄዳለሁ ብሎ ማሰብ አይቻልም። ዳንኤል እንግዲህ ይህ አነጋጋሪ አሁንም እየተካሄደ ያለ የብዙዎችንም ህይወት ለአደጋ የጋረጠ ጭምር ብዙዎችም በየቤቱ እንዲነጋገሩበት የሚጋብዝ ጭምር ነው። አሁንም እናነሳቸውን ጥያቄዎች በዚህ ሰዓት ፕሮግራማችን የሚከታተሉ አድማጮች በየቤታቸው እንዲነጋገሩበት የተሻለ ሁኔታ ለማምጣት ለቀጣይ ንግግሮች የሚፈነጥቁ ሀሳቦች እንዲወጡበት ነው እየተነጋገርን ያለ ነው። ሌሎች በርካታ በማህበራዊ ጉዳዮች ላይ የጻፍካቸውን በኢትዮጵያ ታሪክ ላይ በየዕለት ሁኔታዎች ላይ የጻፍካቸውን ጽሁፎች የማየት እድል ገጥሞኛል። በሌላም በዚህም ርዕስ መልሰን እንደምናገኝ ተስፋ አድርጋለሁ። ለአሁኑ ግን ለጊዜ አመሰግናለሁ። እግዚአብሔር ይስጥልኝ። ድሩን ስላገኘው በጣም አመሰግናለሁ።